ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ በእግዚአብሔር በመንፈስ ቅዱስ መንፈሳውያን ሰኛችሁ እግዚአብሔር ሰዎች የመብርሃን የብርሃን ልጆች እንደምን ሰነበታችሁ? አሜን። ሰዓት ጠብቆ ያደረሰን አባቶቻችን አምላክ የተባረከና የተመሰገነ ይሁን። አሁን የምንገኘው በገዳመ ኤፍራታ ቅድስት ዜና ማርያም አንድነት ገዳም ነው። ይህ ገዳም ከሊቦ ከምከም ወይም ከአዲስ ዘመን ከተማ የተወሰነ ርቀት የሚገኝ ሲሆን አካባቢው ደጋማ እንደመሆኑ መጠን እናታችን ቅድስት ዜና ማርያም በዚህ ቦታ የጸለየችበት አጽማም የሚገኝበትና አሁን የሚገኘው ጸበሏ ላይ ነው። የእናታችን የቅድስት ዜና ማርያም ጸበል ነው። ድውያንን እየፈወሰ ለምጻምን እያነጻ ጎባጣን እያቃና የሚገኝ ጸበል ነው። ይህ ጸበል በጣም የሚገርማችሁ ብዙ ድውያን ተፈውሰውበታል። የአይን እመም ያለባቸው፣ የወር ቁርጠት፣ የራስ ምታትና የተለያየ ደዌ ያለባቸው ሰዎች ተፈውሰው ምስክርነት ሰጥተዋል። እኔም ለዚህ ምስክር ከባድ ራስ መርዘን ስለነበረብኝ በዚህ ቦታ መጥቼ ተፈውሻለሁና በየወሩና በየዓመቱ እግዚአብሔር እንደፈቀደን መጠን እኔ እመላለሳለሁ፣ እመጣለሁ፣ ጸበሏንም እጠጣለሁ፣ ለወንድሞቼም ለእህቶቼም አድርሳለሁ። እናም ስለዚህ ይህ ጸበል እንደምታዩት ወንድማችን ገብረ ዮሐንስ የሚባል ከደብረ ታቦር መጥቶ ነው ያሰራው። አሁን ደግሞ ዛሬ ቀኑ 29 ቅድስት አርሴማ የዓመት የምትከበርበት ማለት ነው። ነገ የእናታችን የዜና ማርያም ወርሃዊ በዓሏ የሚከበርበት ነው። ዛሬ ደግሞ እናታችን ቅድስት አርሴማ የምትከበርበት ዓመታዊ ክብረ በዓል ቅዳሜ ቀን 29/01/2014 ዓመተ ምህረት ዛሬ እዚህ ቦታ ተገኝተን እያየን ነበር የጸበሉን ሁኔታ። እንግዲህ እንደምታዩት በር የለውም፣ በሩ ወድቆ ነው ያገኘነው። የሚታያችሁ ከሆነ በሩ ወድቆ ጸበሉ ያው ክፍት ነው ያገኘነውና ይህ ጸበል ከምንም በላይ ይህ ድምጽ የሚሰማችሁ በቤተሳሌም ቲዩብ በቅርቡ አሳውቃችኋለሁ። ስለዚህ አስተዋጽኦ ማድረግ የምትፈልጉ ክርስቲያኖች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች በውጭም በሀገር ውስጥም ያላችሁ ወገኖቻችን ይህንን ቦታ የምታውቁት ታውቁታላችሁ፣ የማታውቁት ደግሞ የእናታችን የቅድስት ዜና ማርያም ገድሏን እንደ እግዚአብሔር ፈቃድ የተወሰነ ጽፌ አሳውቃችኋለሁኝ። ነገር ግን ይህንን በር ለማሰራት ላይም ቤተክርስቲያን ስንሄድ አሳያችኋለሁኝ። ድጋፍ ማድረግ የምትችሉ ገዳም ማገዝ የምትችሉ አባቶቻችን በገዳም ውስጥ እናቶቻችን አሉ። በዚያ ውስጥ የሚኖሩ ገዳማውያን የተወሰነ ነገር ስለሚያጥራቸው የሚያስፈልጋቸውን ነገር ጠይቄ እነግራችኋለሁ። ስለዚህ ይህንን ጸበል እንደው ክብር እንዲኖረው የተከበረ ጸበል ነው። ጸበሉ ከመቅደሱ ነው የሚመጣው። ይህንን የሚታያችሁ አለት ላይ ተራራ ነው፣ በጣም ብዙ ተራራ ነው። ከዛ ስር መካነ መቃብር፣ ከመካነ መቃብሯ ነው ጸበሉ የሚፈልቀው። ጸበሉ የሚመጣው ከእናታችን ከቅድስት ዜና ማርያም መካነ መቃብር ነው የሚመጣውና ይህ ጸበል በእውነት መጥታችሁ የምትጎበኙትና የምትፈወሱበት ተጠምቃችሁ የምትድኑበት እንዲሆን ተስፋ አደርጋለሁ። መጥታችሁ ብታዩት እንደምታዩት ተስፋ አደርጋለሁ። ስለዚህ ለጊዜው ያልኳችሁን ነገር አስቡበት። እኛ የምንችለውን ነገር እናደርጋለን። እናንተም በምትችሉት መጠን ይሄንን ጸበል በእውነት ይህ ጸበል እኔ ተናግሬ የማልጨርሰው ድንቅ ተአምር ያለው ጸበል ነውና አደራ እህቶች፣ ወንድሞች በውጭም በውስጥም ያላችሁ እንድታስቡት ነው። ገዳሙን ማስተዋወቅ እንችላለን።